በታሪክ ለመጀመሪያ ጊዜ መኪና ልክ እንደዚህ ከላይ ወደ ታች ተገልብጦ መሄድ ችሏል። እንደዚህ ተዘግዝቆ ያለምንም ችግር ሳይወድቅ እዛው እንዲቆይ የቻለበት ዋናው ምክንያት እዚህ ጋር በተገጠሙለት ሁለት ፋኖች አማካኝነት ከፍተኛ ዳውን ፎርስ በመፍጠር ነው። ወይንም ደግሞ በሌላ አገላለጽ ከመኪናው ስር ያለውን አየር በማስወገድና ከስሩ ከፍተኛ ቫኪዩም በመፍጠር ያለበትን ቦታ ሳይለቅ እንዲቆይ በማድረግ ነው። ፋንን በመጠቀም መኪና ዳውን ፎርስ እንዲያገኝ የማድረጉ ነገር አዲስ የመጣ ፈጠራ ሊመስለን ይችላል። ነገር ግን አይደለም። ከዛሬ ከ55 ዓመት በፊት በቻፓራል ቱጂ መኪና ላይ ተገጥሞ ነበር። ከዛም በኋላ በእነዚህ ሶስት መኪኖች ላይ ተገጥሟል። ታዲያ ይህ መኪና ከሌሎቹ ለየት የሚያደርገው ከስሩ 1 ስኩዌር ሜትር ስፋት ያለውና ዙሪያውንም ሲል ስለሚጠቀም ነው። ይህ መኪና በተገጠመለት ሁለት ፋኖች እንደየክብደቱ ሁኔታ በመመርኮዝ ከ30 እስከ 60 ኪሎዋት ፓወር ሲጠቀሙ እሱም ደግሞ እስከ 2000 ኪሎ ግራም ዳውን ፎርስ እንዲያመነጩ ያስችላቸዋል። ምክንያቱም ፋኑ እስከ 23000 አርፒኤም ድረስ መሽከርከር ስለሚችል ነው። ግን እንዳለመታደል ሆኖ ምንም ያክል 2000 ኪሎ ግራም ያለው ዳውን ፎርስ ቢኖረውም የግራውንድ ኢፌክት ዲዛይን ሲስተም ካልተጠቀመ መኪናው እንደዚህ ሳይወድቅ መቆየት አይችልም። ለምሳሌ ግራውንድ ኢፌክት ባይጠቀም ምን ይሆናል ብለን በምናይበት ጊዜ ከመኪናው የሳክሽን ቦታ አንስቶ እስከ ስረኛው ሰርፌስ ቦታ ድረስ ያለው ርቀት ከሚያመነጨው 2000 ኪሎ ግራም ዳውን ፎርስ አንጻር የሚሰፋና በመካከላቸው ርቀት የሚኖረው ከሆነ በዚህ አሁን ካለው አቅም አንጻር ምንም ያክል ዳውን ፎርስ ቢያመነጭ እንደዚህ ሳይወድቅ መቆየት አይችልም። ታዲያ የግራውንድ ኢፌክቱ ጥቅሙ በመካከላቸው ያለውን ርቀት ልክ እንደዚህ ሲልን በመጠቀም ሙሉ ለሙሉ ባይሆንም የሚገናኘው በመኪናውና በሰርፌሱ መሃል ያለውን ርቀት በማጥበብ የአየር ሊኬጅ እንዳይኖሩ በማድረግ ልክ እንደዚህ ያለምንም ችግር ተገልብጦ እንኳን መሄድ እንዲችል ያስችለዋል። ማንኛውም ጥያቄ ካላችሁ በኮሜንት አሳውቁኝ። የዚህ አይነት ቪዲዮ እንዲደርሳችሁ ፎሎ ማድረጋችሁንም አትርሱ።